ከወር አበባ ጋር በተያያዘ ህመም ምክንያት ከትምህርት ወይም ከስራ ገበታሽ እየቀረሽ ነው? የዕለት ተዕለት ህይወትሽስ ተስተጓጉሎ ይሁን? በየወሩ የህመም ማስታገሻ እየወሰድሽ ግን ከህመሙ መላቀቅ አልቻልሽም? አዎ፣ ምንም እንኳን የወር አበባ ህመም የተለመደ ቢሆንም ሁሌም ግን ኖርማል ነው ማለት አይደለም። ሰላምና ጤና ለእናንተ ይሁን ውድ ተመልካቾቼ። በዛሬው ቪዲዮ የወር አበባ ህመም ማለት ምን ማለት እንደሆነ፣ እንዴት እንደሚከሰት፣ መቼ አደገኛና አሳሳቢ እንደሚሆን እንዲሁም እንዴት በቤት ውስጥ ህክምና ህመሙን መቀነስ እንደሚቻል እናያለን። ለቻናሌ አዲስ የሆናችሁ ሰብስክራይብ ብታደርጉ እንዲሁም ለምለቃቸው ቪዲዮዎች የማሳወቂያ ምልክት እንዲደርሳችሁ የደወል ምልክቷን ብትጫኑ ታተርፉበታላችሁ። አሁን በቀጥታ ወደ ቪዲዮ። የወር አበባ ህመም ማለት አንዲት ሴት ልጅ በወር አበባ ወቅት የሚኖራት የታችኛው የሆድ ክፍል ወይም የጀርባ ህመም ነው። የተወሰኑ ሴቶች ከህመሙ በተጨማሪ የማቅለሽለሽ፣ ማስመለስ፣ ራስ ምታትና የማዞር ምልክቶች ሊኖራቸው ይችላል። የወር አበባ ህመም ከመጀመሪያው የወር አበባ ጀምሮ ያለና ዘግይቶ የመጣ በመባል በሁለት ይከፈላል። ከመጀመሪያው የወር አበባ ጀምሮ ያለው የህመም አይነት በጣም የተለመደው አይነት ሲሆን ይህም ፕሮስታግላንዲን የተባሉ ኬሚካሎች በሚያስከትሉት የማህፀን መኮማተር ምክንያት የሚከሰት ነው። የወር አበባ ከመጀመሩ 1 እና 2 ቀን ቀደም ብሎ የሚጀምር ሲሆን በአፍላ ዕድሜና ወጣት ሴቶች ላይ የተለመደ ነው። ብዙ ጊዜ ዕድሜ እየጨመረ ሲመጣና ልጆች ሲወለዱ ህመሙ እየተሻሻለ ይመጣል። ሁለተኛው ዘግይቶ የሚመጣ የወር አበባ ህመም ነው። ለዚህም የሚያጋልጡ ምክንያቶችን ስንመለከት ኢንዶሜትሪዮሲስ፣ የማህፀን መወኘጤዎች ወይም ፋይብሮይድስ፣ ፐልቪክ ኢንፍላማተሪ ዲዚዝ እንዲሁም አዲኖማዮሲስ የተባሉ የማህፀን ችግሮች ይጠቀሳሉ። ይህን ከመጀመሪያው ለየት የሚያደርገው ህመሙ ከጊዜ ወደ ጊዜ እየተባባሰ መምጣቱ፣ ለህመም ማስታገሻዎች ምላሽ አለመስጠቱ እንዲሁም በአብዛኛው ጊዜ ከወር አበባ መዛባት ጋር መያያዙ ነው። እነዚህ ምልክቶች ካሉና ህመሙ ከመጀመሪያው የወር አበባ ጀምሮ የነበረ ካልሆነ በአፋጣኝ ወደ ህክምና ተቋም በመሄድ ምክንያቱን ማወቅና መታከም ያስፈልጋል። ለመሆኑ የወር አበባ ህመም እንዴት ይከሰታል? በወር አበባ ዑደት ወቅት የተገነባውን የማህፀን ግድግዳ ለማፍረስ የማህፀን መኮማተር ነው ህመሙን የሚፈጥረው። ከዚህ ቀጥሎ የምንመለከተው ደግሞ እንዴት የወር አበባ ህመምን በቤት ውስጥ ህክምና መቀነስና ማስወገድ ይቻላል የሚለውን ነው። አንደኛ፣ የሙቀት ህክምና። በፕላስቲክ ውሃ መያዣዎች ወይም በሌላ የሚመች ነገር ለብ ያለ ውሃን በማድረግ የታችኛው የሆድ ክፍል ላይ ማስቀመጥ ህመሙን በመቀነስ ረገድ ከፍተኛ አስተዋጽኦ አለው። ሁለተኛ፣ የዝንጅብል ሻይ። ዝንጅብል በተፈጥሮ ጸረ ብግነት የሆኑ ኬሚካሎችን በውስጡ ይዟል። በዚህ ምክንያት በቀን 1 ወይም 2 የዝንጅብል ሻይን መጠጣት የሰውነት ብግነትን በመቀነስ የወር አበባ ህመምን እንደሚያስታግስ ይነገራል። ሶስተኛ፣ የአካል ብቃት እንቅስቃሴን ማድረግ። ቀለል ያሉ እንደ ዮጋ ያሉ የአካል ብቃት እንቅስቃሴዎችን ማድረግ ኢንዶርፊንስ የተባሉ ተፈጥሯዊ ጸረ ህመም ኬሚካሎች እንዲለቀቁ ያደርጋል። ይህም የወር አበባ ህመምን በመቀነስ ረገድ ያለው ሚና እጅግ በጣም ከፍተኛ ነው። አራተኛ፣ ለብ ያለ ውሃን መጠጣት። የሰውነት ፈሳሽ መጠንን መጠበቅና ለብ ያለ ውሃን መጠጣት ለወር አበባ ህመም ከሚጠቀሱ መፍትሄዎች መካከል አንደኛው ነው። አምስተኛ፣ በማግኔዥየም የበለጸጉ ማለትም እንደ ሙዝ፣ አቮካዶ እና አረንጓዴ ቅጠል ያላቸው ምግቦች በሰውነታችን ውስጥ ያሉ ጡንቻዎች ዘና እንዲሉ ስለሚያደርጉ የማህፀን ጡንቻ መኮማተርን ተከትሎ የሚፈጠረውን የወር አበባ ህመም በእጅጉ ይቀንሳሉ። ሶስተኛ፣ በተፈጥሯዊ ዘይቶች የታችኛውን የሆድ ክፍል ማሳጅ ማድረግ ወይም ማሸት የወር አበባ ህመምን በመቀነስ ረገድ ከፍተኛ ድርሻ እንዳለው በርካታ ጥናቶች ያሳያሉ። እስከ መጨረሻው ድረስ ቪዲዮዬን ስለተከታተላችሁ ከልብ አመሰግናለሁ።